እንደ አውሮፓ አቆጣጠር 2015 ዓ.ም ማርች 24 ቀን ጠዋት 9 ሰዓት ከ27 ደቂቃ ላይ አንድ አውሮፕላን ከማርሴይ የአየር ቁጥጥር ማዕከል ጋር ግንኙነት አድርጎ ነበር። ይህ አውሮፕላን በጀርመን ዊንግስ አየር መንገድ የሚተዳደር ኤርባስ A320-211 ሲሆን ከባርሴሎና ወደ ዱሰልዶርፍ በመጓዝ ላይ ነበር። በዚያን ሰዓት ሁሉም ነገር መደበኛ ነበር። ካፒቴኑ 9 ሰዓት ከ30 ደቂቃ ላይ ከአየር ትራፊክ ኮንትሮለሩ የተሰጠውን መመሪያ ዳግመኛ አነበበ። ይህም አውሮፕላኑ ወደ ቀጣዩ የበረራ መንገድ መካከለኛ ነጥብ ኤንሩት ዌይፖይንት እንዲቀጥል የሚፈቅድ ነበር። ከጥቂት ደቂቃዎች ካለፉ በኋላ ግን ያልተለመደ ነገር ተከሰተ። የማርሴይ የአየር ቁጥጥር ማዕከል አውሮፕላኑ ከ30,000 ጫማ አካባቢ እየበረረ ነበር ብሎ ቢገመትም ከታቀደው ከፍታ በግምት 2,000 ጫማ ዝቅ ማለቱንና ቀስ በቀስ እየቀነሰ መምጣቱን ተመልክቶ ነበር። የማርሴይ የአየር ቁጥጥር ለምን ከታቀደው ከፍታ እየወረደ እንደሆነ ጠየቀ። ነገር ግን ከበረራ ቡድኑ ምንም አይነት ምላሽ አልመጣም። በቀጣዩ 30 ሰከንዶች ውስጥ ማርሴይ ከአውሮፕላኑ ጋር ግንኙነት ለማድረግ ሞክሮ ነበረ፣ ነገር ግን ምንም መልስ አላገኘም። በ9 ሰዓት ከ34 ሰከንድ ላይ የማርሴይ የአየር ቁጥጥር ማዕከል ከአውሮፕላኑ ጋር ግንኙነት ለመመለስ የተለየ ፍሪኮንሲ ላይ ሙከራ አደረገ፣ ነገር ግን እንደገና ምንም ምላሽ አልተቀበለም። ከ9 ሰዓት 35 ሰከንድ እስከ 9 ሰዓት 39 ሰከንድ ድረስ ማዕከሉ በተለያዩ የመገናኛ መንገዶች ሞክሮ ነበር። በተጨማሪም የፈረንሳይ የአየር መከላከያ ሥርዓት አየር ትራፊክ ኮንትሮለርና በአቅራቢያ የሚበር ሌላ አውሮፕላን ደግሞ ከበረራው ጋር ግንኙነት ለመፍጠር ሞክረዋል፣ ነገር ግን ሁሉም ሙከራዎች ያለ ምላሽ ተመልሰዋል። ነገር ግን በእያንዳንዱ ሙከራ ከጀርመን ዊንግስ በረራ 9525 ምንም አይነት ምላሽ አልመጣም። በ9 ሰዓት ከ40 ሰከንድ ላይ የራዳር ግንኙነት ተቋረጠ። ይህን በማየት የፈረንሳይ የአየር ትራፊክ ኮንትሮለሮች የአደጋ ሁኔታ ምደባ ዲስትሬስ ፌዝ አስጀመሩ። አውሮፕላኑና ተሳፋሪዎቹ አደጋ ላይ እንዳሉና ወዲያውኑ እርዳታ እንደሚያስፈልጋቸው በማስታወስ በጠዋት 9 ሰዓት ከ41 ሰከንድ ላይ የጀርመን ዊንግስ በረራ 9525 በአልፕስ ተራሮች ውስጥ ካለ አንድ ተራራ ጎን ጋር በጉልበት ተጋጭቶ ወደቀ። ምን ነበር ያጋጠመው? አደጋው በሩቅና ተራራማ አካባቢ ላይ ተከስቶ ስለነበር ወደ ቦታው በመኪና መድረስ አልተቻለም። በዚህ ምክንያት የአደጋ ጊዜ እርዳታና መከላከያ ቡድኖች በሄሊኮፕተር ወደ ቦታው መድረስ ነበረባቸው። አውሮፕላኑ ሙሉ በሙሉ ወድሞ ነበር። የአደጋው ቦታ ሰፊ ቢሆንም የአውሮፕላኑ ቁርጥራጮች በጣም ትናንሽና ተበትነው ነበሩ። የድምፅ መቅጃ መሳሪያ፣ ኮክፒት ቮይስ ሬኮርደር እና የበረራ መረጃ መቅጃ ማሽን ፍላይት ዳታ ሬኮርደር በተመሳሳይ ሳምንት ውስጥ ቢገኙም ሁለቱም ከፍተኛ ጉዳት ደርሶባቸው ነበር። መርማሪዎች ግልጽ የሆነ ማስረጃ አገኙ። አደጋው በቴክኒክ ጉድለት ወይም በውጭ ጥቃት የተከሰተ አልነበረም፣ ነገር ግን በሰው እጅ በተፈጠረ ያልተለመደና በግልጽ የተመራ እርምጃ ውጤት እንጂ። ወደ መጀመሪያው ክስተት እንመለስ። አውሮፕላኑ የበረራ ከፍታውን ከያዘ በኋላ ካፒቴኑ በ9 ሰዓት ከ30 ሰከንድ ላይ የመንጃ ክፍሉን ለቆ ወደ መታጠቢያ ቤት ሄደ። በመታጠቢያ ቤት ውስጥ ሳለ በሌላ አካል አውሮፕላኑ የበረራ ከፍታ ተቀየረ። በ9 ሰዓት ከ34 ሰዓት ላይ ካፒቴኑ ተመልስ፣ ነገር ግን በሩ ተቆልፏል። ካፒቴኑ ነገሩን ለመረዳት የመንጃ ክፍል በሩ ፊት ቆመ። በዚህም ሰዓት ሁለተኛው አብራሪ አውሮፕላኑ እንደጠለፈው እና ውስጥ ለመግባት ምንም መንገድ እንደሌለው ተረዳ። ከ2001 በኋላ አውሮፕላኖችን ከሚያስጨንቁ ሰዎች ለመከላከል የመንጃ ክፍሎች ተለወጡ። ወደ መንጃ ክፍሉ ለመግባት የቡድኑ አባል ወደ መንጃ ክፍሉ በውስጣዊ መገናኛ ላይ ጥሪ ማድረግና ኪፓድ ላይ ያለውን የፓውንድ ቁልፍ መንካት ያስፈልገዋል። ይህም ወደ መንጃ ክፍሉ የሚያደርስ ድምፅ ይሰጣል። በዚያ ጊዜ አብራሪው የበሩ መቆጣጠሪያን ኖርም ወደ አንሎክ ይቀይረዋል እና የቡድኑ አባል ወደ ውስጥ መግባት ይችላል። ቡድኑ ወቅታዊ ኮዶችንም ይሰጠዋል። እነዚህም ኮዶች በመንጃ ክፍሉ ውስጥ ላሉት ሰዎች ስጋት ከተፈጠረ መጠቀም ይችላሉ። በዚያ ሁኔታ የቡድኑ አባል በመተግበሪያ ፓድ ላይ ያለውን ወቅታዊ ኮድ ይጠቀማል። ይህም 30 እስከ ሰከንድ ይቆጥራል። እናም የመንጃ ክፍሉ በር ለ5 ሰከንድ ይከፈታል። ይሁን እንጂ በመንጃ ክፍሉ ውስጥ ያሉት ሰዎች የቡድኑን መግቢያ ሙሉ በሙሉ ማገድም ይችላሉ። በዚያ ሁኔታ አብራሪዎቹ የበሩ መቆጣጠሪያን ወደ ሎክ ሊቀይሩት ይችላሉ። ይህም ሁሉንም ወቅታዊ መግቢያ ያግዳል። እና ሁለተኛው አብራሪ የተጠቀመው ይህን ዘዴ ነበር። አውሮፕላኑም ቀስ በቀስ ወደ ታች እየወረደ ነው። ካፒቴኑ ምንም አይነት መቆጣጠር ሳይኖረው ከመንጃ ክፍሉ ውጪ ተቆልፎበታል።
በ9 ሰዓት ከ39 ሰከንድ ላይ የመንጃ ክፍል ድምፅ መቅጃ ማሽን በበሩ ላይ ከባድ ማነቋቋት አስቀርቶ ይዟል። ካፒቴኑ መግቢያ ለማግኘት በድጋሚ ወደ ውስጥ መደብደብ ሞከረ። ነገር ግን የመንጃ ክፍሉ በሩ የተጠናከረ ነው። ታጣቂ ጠላፊዎችን ለመቋቋም የተሰራ በመሆኑ ካፒቴኑ የሚያሸንፍበት ዕድል ትንሽ ነበር። በመጨረሻዎቹ ደቂቃዎች ተሳፋሪዎች፣ የቡድኑ አባላትና ካፒቴኑ ሁሉም አውሮፕላኑ እየወረደ መምጣቱን አወቁ። ከአደጋው ምንም ሰው አልተረፈም። 144 ተሳፋሪዎች፣ 4 የበረራ አገልግሎት ሠራተኞች እና ካፒቴኑና ሁለተኛው አብራሪ ሞተዋል። በተሳፋሪዎቹ መካከል ከስፔን ጉዞ በመመለስ ላይ የነበሩ ሙሉ የክፍል ተማሪዎች ነበሩ። ካፒቴኑ ፓትሪክ ሶንደንሃይመር 2 ልጆች ያሉት የ34 ዓመት አባት ነበር። ከአደጋው በኋላ ሚስቱ በስሙ የተቋቋመ ፋውንዴሽን አቋቋመች። ይህም ልጆችንና ወጣቶችን እንዲያስተናግዱ ለመርዳት የታሰበ ነው። እሱ በጠቅላላው ሺዎች የሚቆጠሩ የበረራ ሰዓታት ነበሩት እና የመጨረሻዎቹ ጊዜዎቹ አውሮፕላኑንና ተሳፋሪዎችን ለመታደግ ለማድረግ የተሰጡ ሰዓታት ነበሩ። ሁለተኛው አብራሪ 27 ዓመት ነበር እና ከልጅነቱ አብራሪ የመሆን ሕልም ነበረው። የእሱ ክፍል ውስጥ የኤርባስ፣ የቦይንግና የሉፍታንዛ ፖስተሮች ነበሩት። ከትምህርት ቤት በቀጥታ ወደ ሉፍታንዛ የበረራ አካዳሚ ተቀላቀለ። ነገር ግን በፕሮግራሙ ውስጥ ጥቂት ወራት ብቻ ነበር የቆየው። የስሜት ውድቀት እየታመመ ነበር። በጸረ ስሜት መድኃኒቶች ተዳኝቶና በርካታ ወራት በሳይኪያትሪስት ትክክለኛ እንክብካቤ ስር ኖሯል። በመጨረሻም ሕመሙ እንደተሻለው የሚገልጽ የጤና ወረቀት ደረሰው። ከጥቂት ወራት በኋላ የተማሪ አብራሪ ፈቃዱና የበረራ ብቃት የጤና ማረጋገጫ ሰነዱ ወደ እርሱ ተመልሰዋል። ይሁን እንጂ ተጨማሪ የሳይኪያትሪክ ሕክምና ካስፈለገው ከበረራ እንደሚከለከል ያውቅ ነበር። ነገር ግን ወደ ችግር እስኪደርስ ድረስ ሥልጠናውን ቀጠለ። በአሪዞና የሚገኘውን በሉፍታንዛ የሚሠራውን የበረራ ትምህርት ቤት ለመሥራት የአሜሪካ የፌዴራል አየር ዕውቅና አሰጣጥ የሚፈለገውን ሰነድ በሞላበት ጊዜ በማንኛውም የሥነ ልቦና ሕመም እንዳልታመመ ገልጿል። ይህ ውሸት ነበር። እናም እውነቱ ታወቀ። በኤፍኤኤ ማመልከቻ ላይ መዋሸት የበረራ ሙያን መጨረስ ሊያስከትል ቢችልም ኤፍኤኤ ግን ሁለተኛ ዕድል ሰጠው። የስሜት ውድቀት እንዳጋጠመው ተቀባይነት አግኝቶ ወደ አሪዞና ለመሄድ ተፈቀደለት። በ2013 የሉፍታንዛ ባለቤትነት ያለው ዝቅተኛ በጀት አየር መንገድ የሆነችው ጀርመን ዊንግስ ተቀላቀለ። ከአንድ ዓመት በኋላም የስሜት ውድቀቱ ተመለሰ። እንደሚያስቸግረው አስቦ ኮከቦችን፣ ቅርጻ ቅርጾችን፣ የብርሃን መብራቶችን፣ መስመሮችንና የበረራ ትንኞችን ስለሚያይ በሳምንት ብዙ ጊዜ የዓይን ሐኪሞችንና የነርቭ ሐኪሞችን ይጎበኝ ነበር። ነገር ግን የዶክተሮቹ ብዙም አላስጨነቃቸውም። እንዲሁም ከቤተሰብ ሐኪሙ እንደ ሃይፖኮንድሪያል አለመረጋጋትና ከመነሳት እንደነበረ የነጠቀ ልቦናዊ መዛባት ኤመርጀንት ሳይኮሲስ አጋጠመው። እናም ያ ሐኪም ወደ ሳይኪያትሪክ ክሊኒክ እንዲሄድ ነገረው። ነገር ግን እሱ ወደዛ አልሄደም። በምትኩ ጥር 2015 ውስጥ መጀመሪያ ወደረዳው የሳይኪያትሪ ሐኪም ተመለሰ። ሳይኪያትሪክ ሕክምና አግኝቶ በከፍተኛ ጸረ ስሜት ውድቀት መድኃኒቶች ላይ ሆኖ የበረራ ሥራውን ቀጠለ። ከጥር እስከ መጋቢት ድረስ ከብዙ ዶክተሮች ብዙ ሲክ ኖትስ ተቀብሏል። ጤናማ አልነበረም። እናም የሆነ ነገር እንዲቀየር ይፈልግ ነበር። ከአደጋው 4 ቀናት በፊት የኤርባስ የ320 መንጃ ክፍል በር አቆላለፉን ወደ ኮምፒውተሩ በመሄድ ተማረ። ከዱሰልዶር ወደ ባርሴሎና በሚያደርገው የመውጫ በረራ ላይ ሶንደንሃይመር ከመንጃ ክፍሉ ውጪ ሳለ ለተወሰነ ጊዜ የአውሮፕላኑን ደሴንት ሴቲንግዝ ሞከረ። ከዚያም በመመለሻ በረራው ላይ አውሮፕላኑን ቁልቁል ከሰከሰው። ይህ እንዴት ሊከሰት ቻለ? አብራሪዎች የጤና ምርመራዎችንና ዓመታዊ ቼክ-አፕስ ማድረግ ነበረባቸዋል። ነገር ግን የሥነ ልቦና ጤና ከአካላዊ ጤና ይልቅ ችላ ለማለት ቀላል ነው። እናም አብራሪዎች በኦነር ሲስተም ስለሚሰሩ ጤናቸውን ራሳቸው በራሳቸው ይጠብቃሉ። እናም ይህ ችግር ሊፈጠር ችሏል። ሁለተኛው አብራሪ በሐኪሙ መስራት እንደሌለበት ቢነገረውም ነገር ግን ለአለቃው ማሳወቅ አልፈለገም። ነገር ግን እሱ ለሕዝብ ደህንነት አደጋ ከሆነ ሐኪም የሐኪም ታኛ ምስጢራዊነትን በማፍረስ ለባለሥልጣናት ሪፖርት ማድረግ ይችላል። እናም ከብዙ ዶክተሮች መካከል አንዱም ለሕዝብ ደህንነት አደጋ ሊያስከትል ይችላል ብሎ አላሰበም። ራሱን በራሱ ሪፖርት ማድረግ እንደማይቻል የሚያሳይ በቂ መረጃ እያላቸው አናውቅም። ዶክተሮቹ ሁለተኛው አብራሪ ለራሱ አደጋ ሊሆን ይችላል ነገር ግን ለሌሎች አይደለም ብለው ሊያምኑ ይችላሉ። ምክንያቱም የስሜት ውድቀት መምጣት አንድን ሰው ገዳይ አያደርገውም። ወይም ምናልባት ዶክተሮቹ ፈርተው ሊሆን ይችላል። የሐኪም ታኛ ምስጢራዊነትን ማፍረስ ምንም አይነት አደጋ ሳይኖረው አይደለም። የባህል ምክንያቶችም ሚና ሊኖራቸው ይችላል።
privacy and data protection are valued really highly in Germany. But trying to understand why doctor-patient confidentiality wasn't broken is a dilemma and issue best left to healthcare professionals and ethics professors. And unfortunately, we're YouTubers. ስለዚህ በእነዚህ ጽሑፎች ላይ ተጨማሪ እንድታነቡ እንበረታታለን። ሆኖም ዛሬ ይህን ሲመለከቱ የዚህ አይነት ክስተት እጅግ በጣም እንደማይፈጠር መረዳት አስፈላጊ ነው። ክስተቱ ከተከሰተ በኋላ የአውሮፓ የአየር ማረፊያ ደህንነት ኤጀንሲ ብዙ የደህንነት ደንቦችን አቅርቧል። ለአብራሪዎች የሥነ ልቦና ምርመራ ጨመረና ብዙ አየር መንገዶች በሁሉም ጊዜ በመንጃ ክፍል ውስጥ 2 ሰዎች መኖር ያለባቸው ደንብ ተግባራዊ አድርገዋል። ይሁን እንጂ ሉፍታንዛ ይህንን መመሪያ በቅርብ ጊዜ አቋርጧል። በ2015 ጀርመን ዊንግስ ወደ ዩሮዊንግስ ስም ቀይሯል። ውሳኔው በአደጋው ምክንያት የተወሰነ ነው። በመጨረሻም ሉፍታንዛ የተጎዱትን ቤተሰቦች ካሳ ከፍሎላቸዋል። ነገር ግን ይህ በቂ በሆነ መልኩ መካሳቸውን ጥያቄዎች አሉ። ቤተሰቦች ገንዘብ ሊመልሰው የማይችል ኪሳራ አጋጥሟቸዋል። ይህን ቪዲዮ ደስ ብሎታል? ለመስራት እጅግ ከባድ ነበር። ሰብስክራይብ በማድረግ ተጨማሪ እንድንሰራላችሁ አግዙን።